ዋትስአፕ ሻምፕ እንዴት ናችሁ? ውድ የተወደዳችሁ የሻምፒዮኑ የገና ነው የትልቁ ክለባችን አርሰናል ደጋፊዎች በሙሉ ዛሬ የተለያዩ የዝውውር መረጃዎችን ከታማኝ ምንጮች ብቻ ይዘን መተናል። እስከ መጨረሻው ድረስ እንደተከታተሉን ላይክ እና ሰብስክራይብ እንታደርጉን ስንል በትህትና እንጠይቃችኋለን። እንደማትሳፍሩን እናምናለን። በቀጥታ ወደ መረጃዎቻችን ስናመራ የመጀመሪያ መረጃችን የሚሆነው ጋብሪኤል ሄሱስ ነው። እንደ ኮት ኦፍ ሳይድ ዘገባ ከሆነ ተስማሚ የሆነ 18 እስከ 20 ሚሊዮን ፓውንድ የሚጠጋ የዝውውር ሂሳብ ከመጣለት አርሰናል ተጫዋቹን ለመሸጥ ሙሉ በሙሉ ፍቃደኛ ነው። ካልሆነ ግን እንደ ጥሩ የቡድን አማራጭ ሆኖ በክለቡ ቤት ይቆያል የሚል መረጃ ነው የወጣ የሚገኘው ስለ ጋብሪኤል ሄሱስ። እንግዲህ ጋብሪኤል ሄሱስን ለማስፈረም ከፍተኛ ፍላጎት ያላቸው ክለቦች እንደነ አትሌቲኮ ማድሪድ እንዲሁም ደግሞ ከወደ ጣሊያን ጁቬንቱስ እንዲሁም ደግሞ በርካታ የሳውዲ አረቢያ ክለቦች እንዲሁም ደግሞ የሀገሩ የብራዚል ክለቦችም ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳላቸው ነው እየተዘገበ የሚገኘው። ከ18 እስከ 20 ሚሊዮን ፓውንድ እንግዲህ በእርግጠኝነት ይከፈልበታል ብዬ አስባለሁ። ይህንን ገንዘብ ይዞ የሚመጣ አንድ ጣሊያን አሊያም ደግሞ የሳውዲ በእርግጠኝነት ይከፍላሉ። ከዛም በላይ የሚከፍሉበት እድል አለ። እንዲሁም ደግሞ ከሳውዲ ከመጣ ጥያቄው 20 ሚሊዮን ፓውንድ ይተውና እስከ 30-40 ሚሊዮን ፓውንድ ሀሳባቸውን ይቀይሩና ወደዛ ያስጠጉታል ማለት ነው። ምክንያቱም ደግሞ የቢዝነስ ሂደቱ አሁን ላይ የፕሪሚየር ሊግ ቡድኖችና እንዲሁም ደግሞ የሳውዲ አረቢያ ክለቦች መካከል ያለው ቢዝነስ ያ ነው የሚመስለው። ምክንያቱም ደግሞ የጀርመን ክለቦች፣ የጣሊያን ክለቦች እንዲሁም ሌሎች ክለቦች ብዙ ገንዘብ አይከፍሉም። በተለይም በአርሰናል አትፈለግም የተባለን ተጫዋች እንግዲህ ብዙ ገንዘብ ከፍለው አያስፈርሙም። ነገር ግን የሳውዲ አረቢያ ክለቦች አትፈለግም የተባለ ተጫዋች ለነሱ እጅግ በጣም ጠቃሚ ተጫዋች ስለሚሆን ሊጋቸውን ለማስተዋወቅ እንዲሁም ደግሞ ቡድናቸውንም እንዲረዳ በጣም የሚችል ተጫዋች ስለሆነ ጋብሪኤል ሄሱስ ለሳውዲ አረቢያ ሊግ ማለት ነው ከፍተኛ ያደርጉታል ገንዘቡን። ለምሳሌ የሚያህል የእንግሊዝ ፕሪሚየር ሊግ ቲም እና የጀርመን ቡንደስሊጋ ቲም አንድ ተጫዋችን ከስፔን ለማስፈረም ጥያቄ በሚያቀርቡበት ሰዓት ላይ ለሁለቱም እኩል ዋጋ አይሰጡም ማለት ነው፣ አይጠሩም። የስፔን ክለቦች ለጀርመን አነስተኛ ነው፣ ለእንግሊዝ ደግሞ ከፍተኛ የሆነ ዋጋን ሲጠሩ ስንመለከት ነበር በተለያዩ ጊዜያቶች ማለት ነው። ስለዚህም አርሰናል ጋብሪኤል ሄሱስን ወደ ሳውዲ የሚልከው ከሆነ በርካታ ረብጣ ሚሊዮን ፓውንዶችን የሚጠይቅ ይሆናል። ነገር ግን በአውሮፓ የሚቆይ ከሆነ አሊያም ወደ ብራዚልም የሚሄድ ከሆነ ግን የተጫዋቹ ዋጋ ከ18 እስከ 20 ሚሊዮን ፓውንድ እንደሚደርስ ነው መረጃዎች እየጠቆሙ የሚገኙት። ሌላኛው መረጃችን ደግሞ ሊያንድሮ ትሮሳርድን ይመለከታል። ኒውካስል ዩናይትድ ቪክተር ሙኞዝን ለሊቨርፑል አሳልፎ መስጠቱን ተከትሎ ፊቱን ወደ ትሮሳርድና ማርቲኔሊ አዙሯል የሚል መረጃ በዛሬው ዕለት ስካይ ስፖርት ያስነበበን ይገኛል። አርሰናል ለትሮሳርድ የሚስብ አቅርቦት ከመጣ ዝውውሩን ይፈቅዳል ነው እየተባለ የሚገኘው። እንግዲህ በክረምቱ የዝውውር መስኮት ሊያንድሮ ትሮሳርድ እንዲሁም ማርቲኔሊ በክለቡ ቤት የሚቀጥሉበት እድል እጅግ በጣም ሰፊ እንደሆነ የሚቀጥሉበት እድል እጅግ በጣም ጠባብ እንደሆነ መረጃዎች የጠቆሙ እንዳለ ይታወቃል። ኒውካስል ዩናይትድ ደግሞ አዲስ ፈላጊ ሆነው ብቅ ብሏል። በተለይም ሊያንድሮ ትሮሳርድንም እንዲሁም ደግሞ ማርቲኔሊንም ሁለቱንም እንደሚፈልግ ነው የተዘገበ የሚገኘው። ያው ሁለቱም የሚለቁ ስለሆነ ደግሞ ፕሮባብሊ ይለቃሉ ተብሎ ይጠበቃል። ስለዚህም እንግዲህ ሁለቱንም ነው በጥብቅ የፈለገ የሚገኘው። ሊያንድሮ ትሮሳርድ አትሌቲኮ ማድሪድ በጥብቅ ይፈልጓል። ከእንደገና ደግሞ ባየር ሙኒክ የሚፈልጓል የሚል መረጃ እየወጣ ይገኛል። በተመሳሳይ ደግሞ ወደ ሳውዲ አረቢያ የሚያመራበት እድል እንዳለ እየተዘገበ ይገኛል። በዛው በእንግሊዝም የሚቆይበት እድል እንዳለ እየተዘገበ ይገኛል። በርካታ ፈላጊዎች ነው ያሉት ይህንን ቤልጂየማዊ ኮከብ ማለት ነው። እንዲሁም ደግሞ ፈጣኑ ብራዚላዊ ተጫዋች ማርቲኔሊንም በተመሳሳይ በርካታ ክለቦች ነው የሚፈልጉት። በዛው በእንግሊዝ ያሉ ሜርቴብል ክለቦች እንዲሁም ደግሞ ትላልቅ ክለቦች እንደነ ቼልሲ ሁላ ይህንን ተጫዋች ማስፈረም እንደሚፈልጉ የተገለጸ ይገኛል። በተመሳሳይ ደግሞ ከወደ ስፔንም ተጫዋቹን በጥብቅ እንደሚፈልጉት የተገለጸ ይገኛል። ፒኤስጂም ባየር ሙኒክም ይፈልጉታል የሚል ሩመሮችም ይወጡ ይገኛሉ። የሳውዲ አረቢያ ቲሞች ደግሞ ረብጣ ሚሊዮን ፓውንዶችን እስከ 70 ሚሊዮን ፓውንዶችን ለአርሰናል ሊያቀርቡ ፍላጎት እንዳላቸው በተለይም የተጫዋቹ ፍላጎት ከሆነና እንዲሁም ደግሞ አርሰናል የሚሸጠው ከሆነ ሳውዲ አረቢያዎች ገፍተው እንደሚሄዱና እስከ 70-80 ሚሊዮን ፓውንድ ድረስ ለዚህ ተጫዋች ሊያቀርቡ እንደሚችሉ ነው መረጃዎች የጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ክሪስቲያን ኖርጋርድን ይመለከታል። የወጣቱ ማይልስ ሉዊስ ስኬሊ በመሃል ሜዳ ላይ በከፍተኛ ሁኔታ ማደግ የ32 ዓመቱን ዴንማርካዊ አማካኝ ክሪስቲያን ኖርጋርድን
ለሽያጭ እንዲቀርብ አድርጎታል የሚል መረጃ በዛሬው ዕለት ስካይ ስፖርት እያስነበበን ይገኛል። ተጫዋቹ እስከ 27 ውል ያለው ሲሆን ወደ ልጅነት ክለቡ ብሮንድቢ የመመለሱ ነገር ለጊዜው የራቀ ነው የሚልን መረጃ ነው እየወጣ የሚገኘው። ተጫዋቹን እንግዲህ በዛው በፕሪሚየር ሊግ ያሉ ክለቦች በጥብቅ ነው የሚፈልጉት። በተለይም የሚር ቴብል ክለቦች የቀድሞ ክለቡ ብሬንትፎርድን ጨምሮ እንዲሁም ደግሞ የተለያዩ የአውሮፓ ቲሞች እንደነ ስፔን እንዲሁም ደግሞ በጣሊያን ያሉ በርካታ ቲሞች ናቸው። እንግዲህ ስማቸውን መጥቀስ ብዙ ስለሆነብኝ ነው እንጂ በርካታ የጣሊያን ቲሞች፣ በርካታ የስፔን ቲሞች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው እየተዘገበ ይገኛል። እንዲሁም ደግሞ ኢንትራክት ፍራንክፈርትም ይህንን ተጫዋች ከወደ ጀርመን ለማስፈረም ፍላጎት እንዳለው ነው መረጃዎች የጠቆሙ የሚገኙት። ተጫዋቹ በሚቀጥለው አመት ከአርሰናል ጋር በነፃ ነው የሚለያየው። እንደነ ሉዊስ ሜይልስ ስኬሊ እንዲሁም ደግሞ ዙቢሜንዲ፣ ዴክላን ራይስም ሌላም ደግሞ በክረምቱ የዝውውር መስኮት የሚፈርሙት ተጫዋቾች አሉ ተብሎ ስማቸው ከአርሰናል ጋር እየተያዘ እንዳለ ይታወቃል፣ በዲፌንሲቭ ሚድፊልድ ቦታ ላይ የሚጫወቱ። ስለዚህም ቀጣይ አመት በአርሰናል የመሰለፍ ዕድሉ እጅግ በጣም አነስተኛ ነው ማለት እንችላለን ክርስቲያን ኖርጋርድ። ስለዚህም የሚቀጥለው አመት ምንም ለአርሰናል ግልጋሎት ሳይሰጥ ከዛም በኋላ በነፃ ከሚለያይ በዚህ የክረምቱ የዝውውር መስኮት ይህንን የ32 ዓመት ዴንማርካዊ ተጫዋች በትንሽ ሚሊዮን ፓውንዶች ብቻ እንኳን ለመሸጥ አርሰናል ፈቃደኛ እንደሆኑ ነው የተገለጸ የሚገኘው። በተለይም የሉዊስ ሜይልስ ስኬሊ እድገትና በመሀል ሜዳ ላይ እጅግ በጣም ድንቅ ብቃቱን ማሳየቱን ተከትሎ ሌላ ተጨማሪ የመሀል ሜዳ ተጫዋች ማግኘቱን ተከትሎ አርሰናል የተጫዋች በክረምቱ የዝውውር መስኮት ከአርሰናል ቤት የሚለቅበት እድል እጅግ በጣም ሰፊ እንደሆነ ነው መረጃዎች የጠቆመው የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ አንድሪያ ባርቲሽቪሊ ነው። አርሰናል ለወደፊት ቡድን ግንባታ ትኩረት በመስጠት የ17 ዓመቱን የጆርጂያ ድንቅ አማካይ አንድሪያ ባርቲሽቪሊ ለማስፈረም በስፋት የተንቀሳቀሰ እንደሚገኝ ከወደ እንግሊዝ ያሉ መረጃዎች ያስነበቡን ይገኛሉ። መድፈኞቹ ለዚህ ወጣት ተጫዋች ይፋዊ የቅድመ ውል ስምምነት ወይም ፕሪ ኮንትራት አግሪመንት እያዘጋጁ ይገኛሉ። ይሁን እንጂ የአርሰናል ዝውውር ጉዞ አልጋ ባልጋ አይሆኑም። ተጫዋቹን ለማስፈረም የጣሊያኑ ኃያል ክለብ ጁቬንቱስና ሌሎች በርካታ የሴሪያ ክለቦች ከፍተኛ ፍላጎት አሳይተዋል። ጆርጂያውያን ተጫዋቾች እንደነ ክቫራትስኬሊያ ያሉ ተጫዋቾች በጣሊያን ሊግ እንግዲህ ውስጥ ስኬታማ መሆናቸው ለጣሊያን ክለቦች ተጨማሪ የልብ ብርታት ሆኗቸው እንዲሁም ደግሞ ተጫዋቹ ወደ ጣሊያን ለማምራት ፍላጎት እንዲያድርበት ሆኗል። በመሆኑም አርሰናል ይህንን ታዳጊ ወደ ለንደን ለማምጣት ከጣሊያን ጁቬንቱስ እና ከሌሎች የአውሮፓ ታላላቅ ክለቦች ጋር ብርቱና ከባድ የሆነ የዝውውር ፉክክር ይጠብቋል ተብሎ ነው መረጃዎች ይወጡ የሚገኙት። ነገር ግን አሁን ላይ ያለው አርሰናል የድሮ አርሰናል አይደለም፣ ሻምፒዮን ሆነው አርሰናል ነው። ስለዚህም ከነ ጁቬንቱስ ጋር ከሌሎችም ክለቦች አይደለም ጁቬንቱስ ከተለያዩ ክለቦች ጋር ተፎካክሮ ተጫዋችን ማስፈረም የሚችልበት ደረጃ ላይ ነው ያለ ነው። አሁን ላይ ደረጃችን እጅግ በጣም ተለያይቷል። ስለዚህም ይህንን ተጫዋች ለማስፈረም ከፍተኛ የሆነ ፈተና ይሆንበታል በአርሰናል በኩል ተብሎ አይጠበቅም እኔ በግሌ እንደማስበው። ስለዚህም አንድሪያ ባርቲሽቪሊ ቀጣዩ የአርሰናል ድንቅ ወጣት ተጫዋች ይሆናል የሚል እምነት አለኝ። ቀጣዩ መረጃችን የሚሆነው ደግሞ ካይ ሃቨርት ነው። ጀርመናዊ የአርሰናል የፊት መስመር እና አማካኝ ተጫዋች የሆነው ካይ ሃቨርት የቀድሞ ክለቡ ባየር ሌቨርኩሰን በቅርበት ክትትል እያደረገበት ይገኛል። ቲም ቶክ በዘገባው ምንድነው ያለው? ሌቨርኩሰኖች ሃቨርትን በድጋሚ ወደ ጀርመን በመመለስ የቡድናቸውን የፊት መስመር መሪ ለማድረግ ቢያልሙ በአርሰናል ቤት ግን ዝውውሩ እንዳይፈጸም ትላልቅ መሰናክሎች ተደቅነዋል። የአርሰናሉ አሰልጣኝ ሚኬል አርቴታ የሃቨርትን ሽያጭ በጥብቅ ተቃውሟል። አርቴታ ሃቨርትን በታክቲክ እቅዶቹ ውስጥ እጅግ ወሳኝና የማይተካ ተጫዋች አድርጎ የሚመለከተው በመሆኑ ክለቡ ተጫዋቹን በቀላሉ እንዳይለቅ አሳስቧል። ይህንን ተከትሎ አርሰናል ተጫዋቹን ለመልቀቅ ቢያንስ ከ60 ሚሊዮን ዩሮ በላይ የሚፈልግ ከመሆኑ በላይ የዋጋ ዝውውሩን ለሚፈልጉ ክለቦች ትልቅ ፈተና ሆኗል። እንዲሁም ደግሞ ከፍተኛ የዝውውር ዋጋ ብቻ ሳይሆን የተጫዋቹ ሳምንታዊ ደሞዝም ዝውውሩን አስቸጋሪ አድርጎታል። ካይ ሃቨርት በአርሰናል ቤት በሳምንት 280,000 ፓውንድ ከፍተኛ ደሞዝ ያገኛል። ይህንን ግዙፍ የደሞዝ መጠን ከፈረንሳይ ወይም ከእንግሊዝ ውጭ ያሉ በተለይም እንደነ ባየር ሌቨርኩሰን ያሉ ክለቦች መክፈል ስለሚከብዳቸው የሃቨርትስ ወደ ጀርመን የመመለስ እድል በአሁኑ ወቅት እጅግ በጣም አነስተኛ ሆኗል። ቀጣዩ መረጃችን የሚሆነው ደግሞ ሜሰን ግሪንውድ ነው።
አርሰናል ተጫዋቹን በክረምቱ የዝውውር መስኮት ለማስፈረም ፍላጎት እንዳላቸው በስፋት እየተዘገበ ይገኛል። ማርሴም ተጫዋቹን 80 ሚሊዮን ዩሮ የለጠፉበት ቢሆንም በባህሪው እና ባለፈው የሕግ ጉዳይ ምክንያት ወደ ፕሪሚየር ሊግ የመመለሱ እድል እጅግ በጣም ጠባብ ነው የሚል መረጃም ተያይዞ እየወጣ ይገኛል። ቶተናምም ለሱ ምንም አይነት ፍላጎት እንደሌለው እየተዘገበ ይገኛል። ስለዚህም ተጫዋቹ በክረምቱ የዝውውር መስኮት ወደ እንግሊዝ ፕሪሚየር ሊግ የሚያመራ ከሆነ ማረፊያው አርሰናል እንደሆነ ነው መረጃዎች የጠቆሙ የሚገኙት። ነገር ግን የተጫዋቹ ባህሪ ፕላስ ደግሞ በእንግሊዝ ወደ እንግሊዝ መጥቶ የተጫዋች እንዲጫወት የማይፈልጉ በርካታ የህግ አካላት አሉ። እንዲሁም ደግሞ በአርሰናል ደጋፊዎች ዘንድ ይህ ነገር ተቀባይነት ያለው አይመስልም። በተለይም በአርሰናል ባሉ ሴት ደጋፊዎች ይህ ነገር ተቀባይነት አይኖሩም። ስለዚህም አርሰናል ከደጋፊዎቹ ጋር ሰጣ ገባ መግባትን ስለማይፈልግ እንዲሁም ደግሞ ወደ አርሰናል መጥቶ ተቃውሞ በሱ ላይ የሚደርስበት ከሆነ በሜሰን ግሪንውድ ላይ የሜሰን ግሪንውድ ግልጋሎት ወይም ደግሞ የሜሰን ግሪንውድ ብቃት በጣም ይቀንሳል። ያ እንዲሆን ደግሞ አርሰናል አይፈልግም። ስለዚህም ይህ ተጫዋች ወደ አርሰናል በተለይም ወደ እንግሊዝ ፕሪሚየር ሊግ የሚመጣበት እድል እጅግ በጣም ጠባብ እንደሆነ እንግዲህ በዚህ መረጃዎች ብቻ እንኳን ማረጋገጥ እንችላለን። ቀጣዩ መረጃ ያችን የሚሆነው ደግሞ ኬንያን ይርሊዝ ነው። አርሰናል ለዩቬንቱሱ አጥቂ የ20 ዓመት ኮከብ አዲስ ጥያቄ አቅርቦ ቢሆኑ ነገር ግን ይርሊዝ አሁን ላይ ትኩረቱ በጁቬንቱስ የረጅም ጊዜ ፕሮጀክት ላይ መሆኑ ነው መረጃዎች የጠቆሙ የሚገኙት። በዚህ ሲዝን 11 ጎልና 10 አሲስትን ማድረግ የቻለ ሲሆን ተጫዋቹ በጁቬንቱስ የቆረበለትን ኮንትራት ለመፈረም ነው ፍላጎት እንዳለው እየተዘገበ የሚገኘው። ፒኤስጂ እንዲሁም ደግሞ ሪያል ማድሪድን ጨምሮ በርካታ ክለቦች ተጫዋቹን ቢፈልጉትም ነገር ግን ተጫዋቹ በጁቬንቱስ ቤት መቆየትን ምርጫው እንዳደረገ ነው መረጃዎች የጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ጄሬሚ ሞንጋ ነው። አርሰናል የሌስተር ሲቲውን የ16 ዓመት አስደናቂ የመስመር አጥቂ ጄሬሚ ሞንጋን ለማስፈረም ይፋዊ የዝውውር ሂሳብ ኦፊሻል ቢድ ለሌስተር ሲቲ በይፋ እንደላከ ፋብሪዚዮ ሮማኖ አረጋግጧል። ተጫዋቹ መድፈኞቹን ለመቀላቀል በእጅጉ የሚፈልግ ሲሆን ዝውውሩን በፍጥነት እየገፋ ይገኛል። ነገር ግን አሁን ላይ አርሰናል ያቀረበውን ኦፊሻል ቢድ ሌስተር ሲቲዎች ውድቅ እንዳደረጉት ነው የተገለጸ የሚገኘው። ነገር ግን አሁንም በድጋሚ አርሰናል ጥያቄን እንደሚያቀርብ ነው መረጃዎች ተጠቆሙ የሚገኙት። ሌስተር ሲቲ ወደ ሊግ 1 መውረዱን ተከትሎ ሞንጋ ክለቡን እንደሚለቅ የታወቀ ሲሆን ተጫዋቹ ጁላይ 10 ላይ 17 ዓመት ሞልቶታል። መጀመሪያ ፕሮፌሽናል ውሉ ተግባራዊ ሲሆን ዝውውሩ ሙሉ በሙሉ ይፋ ይሆናል። ታዳጊው በአርሰናል ቤት ስላለው ህይወት ከክለቡ ሌላው ታዳጊ ማክስ ዶማን ጋር እየተነጋገረ እንዳለም ጭምር ነው መረጃዎች የጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ አሌክስ ስኮትን ይመለከታል። አርቴታ ለመሃል ሜዳው ጥንካሬ የቦርንሞዙን የ2 ዓመት አማካይ አሌክስ ስኮትን በጥብቅ ይፈልጓል የሚል መረጃ በዛሬው ዕለት በስፋት እየወጣ ይገኛል። ቦርንሞዝ ተጫዋቹን ለማቆየት ቢፈልግም አስገዳጅ ከሆነ ግን 80 ሚሊዮን ፓውንድ እንዳወጡበት ነው እንግዲህ መረጃዎች የጠቆሙ የሚገኙት። አሌክስ ክሮክ እንዳስነበበን ከሆነ አርሰናል፣ ማንቸስተር ዩናይትድ እና ሊቨርፑል ተጫዋቹን በጥብቅ እንደሚፈልጉት ነው መረጃዎች የጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ስካይ ስፖርት ያወጣው መረጃ ነው። አርሰናል በግራ መስመር ላይ ዋነኛ ቅድሚያ የሚሰጠው የአስቶን ቪላውን ኮከብ ሞርጋን ሮጀርስ ለማስፈረም ሁኔታዎችን ይበልጥ እያጠና ነው። አስቶን ቪላ እስካሁን ክለብ ለክለብ ግንኙነት ባያደርግም ለተጫዋቹ 80 ሚሊዮን ፓውንድ አካባቢ የሚጠይቅ ሲሆን ቼልሲና ማንቸስተር ዩናይትድ አሁንም በትጋት ይፈልጉታል። ነገር ግን የተጫዋቹ ምርጫ አርሰናል ብቻ ሆኗል የሚል መረጃ ይዞ ይወጣ ይገኛል። እንግዲህ እንደነገርኳችሁ በጣም ኤክሳይትድ የሆንኩበት ዝውውር ነው። ይህንን ተጫዋች በክለቤ በአርሰናል መለያ እስከማየው ድረስ እጅግ በጣም ጓጉቻለሁ። ምክንያቱም ደግሞ ለክለባችን አርሰናል ፍጹም የተለየ ብቃትን ይጨምርለታል ብዬ አስባለሁ። በታክቲክ ረገድም በተለያዩ ረገዶች እጅግ በጣም ለአርሰናል የሚጠቅም ተጫዋች ነው ብዬ አስባለሁ። እስቲ እናንተስ ምን ሀሳብ አስተያየት አላችሁ ስለ ሞርጋን ሮጀርስ? በኮሜንት ላይ አሳውቁኝ። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ